በዓለም ላይም ሆነ በእንግሊዝ ውስጥ ከፍተኛ ተቀባይነትን እያገኙ ከመጡ ክለቦች መካከል አንዱ ነው አርሰናል። በተለይም ባለፉት 20 ዓመታት ውስጥ የክለቡ ደጋፊዎች ቁጥር እጅግ የጨመረና የክለቡ ብራንድ በዓለም ላይ እንዲታወቅ የሆነበት ጊዜ ነበረ። እንደሚታወቀው አርሰናል ሲባል ብዙዎቻችን ወደኛ የሚመጣው የመጀመሪያው ነገር ዘ ኢንቪንሲብል ይር ነው፣ የነ ሄነሪ ዘመን ማለት ነው። የክለቡን ብራንድ በጣም የጨመሩት ያ ዘመን ነው። አንድም ጨዋታ ሳይሸነፉ ፕሪሚየር ሊጉን ያነሱ ክለብ ናቸው፣ ብቸኛው ማለት ነው። እንዲሁም ደግሞ የብዙ የጥቁር ተጫዋቾች የነበሩበት ክለብ ነበር። በዚህ ምክንያት በዓለም ላይ ብዙ የጥቁር ደጋፊ ያለው ክለብ ነው አርሰናል። እንዲሁም ደግሞ የአርሴን ቬንገር መምጣት የክለቡን ቅርጽና ብራንድ እጅግ የጨመረው ነው። አርሴን ቬንገር በልዩ የሆነ ታክቲካቸው ይታወቃሉ። በተለይም ፖሴሽንን መሰረት ያደረገ ማራኪ የሆነ እንቅስቃሴ እንዲጫወቱ የሚያደርጉ ማናጀር ናቸው። ብቸኛው የእንግሊዝ እንደውም ኳስን መሰረት አድርጎ የሚጫወት ኳስን ኮንትሮል የሚያደርግ አርሰናል ነው ማለት ይቻላል። እንደ ባርሴሎና ነው የሚጫወተው፣ ግን ያው ከውጤት አንጻር ግን ባርሴሎና አርሰናል ያሉበትን እናያለን ስኬት ላይ ማለት ነው። ከዛ አንጻር በጣም ተወዳጅነትን ያገኘ ክለብ ነበረ አርሰናል። በእንግሊዝ ውስጥ እንግዲህ 3ኛው የደጋፊ ቁጥር ያለው ክለብ ነው አርሰናል ማለት ነው። በዓለም ላይ 9ኛ ወይም 8ኛ ይፈራረቃል እንደ ቁጥሩ። ቶፕ 10 ውስጥ ያለ ክለብ ነው። በዚህ ደረጃ ራሱን የገነባ ነው አርሰናል። እንግዲህ ባለፉት 20 ዓመታት ውስጥ ስኬታማ የሚባል ከኤፍኤ ካፕ ውጪ የቻምፒየንስ ሊግም ሆነ የፕሪሚየር ሊግ ዋንጫን አላነሳም። ነገር ግን ምን ያክል ተጽዕኖ እንዳለው ይሄ ክለብ እነዚህን ሁሉ በዚህ 20 ዓመታት ውስጥ እነዚህን ሁሉ ሳያሳካ ነገር ግን ከፍተኛ የሆነ የደጋፊ ቁጥር ያለው ነው። አሁን ለምሳሌ ማንቸስተር ሲቲ አሁን በእጅጉ የመጣበት ጊዜ ነበር። ብዙ ደጋፊዎችን አሁን እያገኘ ነው። አሁን ያንግ ጄኔሬሽን የሚባለው አዲሱ ትውልድ አሁን ብዙ የማንቸስተር ደጋፊ ሊሆን ይችላል። ምክንያቱም ጊዜው የነ ማንቸስተር ሲቲ ስለሆነ ማለት ነው። ድሮ ምንም የማይታወቁ ክለቦች አሁን ጊዜውን እየተቆጣጠሩት ነው። ነገር ግን በዚህ ሁሉ ውስጥ ግን አርሰናል ዋንጫ ባይበላም አሁንም ብዙ ደጋፊ ያለው ነው ክለብ እንደሆነ ይታወቃል። እንግዲህ የአርሰናል ደጋፊዎች ለምን ይጠላሉ ብለን ይህን ፕሮግራም ሰርተናል። የአርሰናል ደጋፊዎች ለምን ስል ለምሳሌ የአንድ ክለብ ደጋፊ በሌላ ክለብ መጠላቱ አይቀርም። ለምሳሌ ለእነዚህ ሁለት ምክንያቶች ማንሳት እንችላለን። ለምሳሌ ተፎካካሪ ደርቢስ ከሆኑ ማለት ነው። ለምሳሌ የቼልሲና የአርሰናል የከተማ ተቀናቃይ ናቸው። ስለዚህ የብሽሽቁ መጠን እንዳለ ነው፣ ተፎካካሪ ናቸው። ከቶትናም ጋር ደግሞ የከተማ ብቻ ሳይሆን የሰፈር ተቀናቃኛቸው ነው። ስለዚህ ከፍተኛ የሆነ ጥላቻ አለ እርስ በርስ። በጣም ይጠላሉ ክለቦች ናቸው አርሰናልና ቶትናም። ደጋፊዎች ይጠላላሉ በጣም ማለት ነው እርስ በርስ እንደምናውቀው። በእነዚህ ሁለት ምክንያት ሊከሰት ይችላል። በእንደዚህ ምክንያት ሁለተኛው ደግሞ ምክንያት ምንድነው? የተፎካካሪነት ስሜት። ለምሳሌ ባለፉት ዘመናት ከዚህ በፊት የዛሬ 10 ዓመት በፊት ባለው አርሰናል፣ ማንቸስተር በጣም የሚፎካከሩ ቡድኖች ነበሩ። ደጋፊዎቻቸው በጣም የሚበሻሸቁ ነበሩ። ምክንያቱም የዋንጫ ፉክክር ላይ የነበሩ ስለሆኑ ማለት ነው። በዛን ጊዜ አርሰናል ከአርሴን ቬንገር የመጨረሻ ዓመታት 8ኛ ወይም ከሚኬል አርቴታ በፊት በነበረው 8ኛ ምናምን እየጨረሰ በነበረበት ጊዜ ካልሆነ በስተቀር ከዛ በፊት ለዋንጫ የሚፎካከር ቡድን ስለነበረ ማለት ነው። እንዲሁም ደግሞ ለምሳሌ አሁን ከሊቨርፑል ጋር በቅርብ ጊዜ በጣም እየተቃቃሩ ነው ያሉት የአርሰናልና የሊቨርፑል ደጋፊዎች፣ በተለይ በዛ በእንግሊዝ ውስጥ ማለት ነው ከፍተኛ ብሽሽቅ አለ። ምክንያቱም ወደ ዋንጫ ተፎካካሪነት ስለመጡ ያ መቃቃር መጥቷል ማለት። በእነዚህ ሁለት ምክንያት ሊከሰት ይችላል። ይሄ ኖርማል ነው። ነገር ግን የአርሰናል ደጋፊዎች አሁን የአርሰናል ክለብ መፍረስ ምክንያት ሊሆኑ ይችላሉ እየተባለ ነው። ይህም ደግሞ በብዙ ምክንያት ሊጠቀስ ይችላል። ደጋፊዎች እንግዲህ በብዙ ምክንያት በክለብ ውስጥ ኢንቮልቭ ያደርጋሉ። እንደሚታወቀው የአርሰናል ደጋፊዎች ለረጅም ዓመት ዋንጫ ያልበሉ ናቸው። እንግዲህ ራሱን እንደ ትልቅ ክለብ የሚያይ አንድ ቡድን በዓለም ላይ ይህን የሚያክል ደጋፊ ያለው ቡድን ነገር ግን ምን ያህል ስኬት አለው ስንል ምንም አይነት የሚያቀርቡት ኦፈር የሚያደርጉ ትሮፊ የላቸውም፣ ስኬት የላቸውም። እንደውም እንደሚታወቀው የአውሮፓ ሊግ እንኳን ለመግባት በጣም ስትራግል እያደረጉ የነበሩበት ጊዜ ነበር የነበረው። ሚኬል አርቴታ ግን ያንን ቡድን ተረክቦ በአጭር ጊዜ ውስጥ በተለይም 2 ዓመት ሙሉ በተለይም ለ2 ዓመታት ስትራግል ካረገ በኋላ ቡድኑን ከገነባ በኋላ ያለፉትን 3 ዓመታት ቡድኑ ለዋንጫ ሲያፎካከረው ነበር የነበረው። ይበልጥም ደግሞ በየአመቱ እየተሻሻለ ነው። በዚህ አመት የፕሪሚየር ሊግ ውጤታቸው ደካማ ቢሆንም እንኳን በአውሮፓ ቻምፒየንስ ሊግ ግን ለዋንጫ የሚገመት ቡድን እንደውም የአውሮፓ ሁላ ፌቨራይት የሆነ ቡድን ገንብቷል አርቴታ። እንደምናውቀው አውሮፓ ውስጥ ቶፕ 5 ፌቨራይት ከሚባሉ ቡድኖች ውስጥ አንዱ ነው። ተፈሪ ሆኗል። አርሰናል ክብሩን መልሷል። የትኛው ቡድን ከአርሰናል ጋር ሲቀርብ እንዲያከብረው ሪስፔክት እንዲያደርገው አድርጓል። በዚህ አመት ደግሞ በተለይ ያንን አሳይቷል። ከፒኤስጂ እንኳን ያለው ጨዋታ ቢሆን አርሰናል በጣም ዶሚኔት አድርጎ ነበር የተሸነፈው። እንደ እድል ነው የምለው። ነገር ግን ያው ሰበብ ማድረግ አይቻልም። ምክንያቱም አንድ ተጫዋች እንዳለው the best ኳሱን መቆጣጠር አይደለም the best ስትራቴጂ ነው ቻምፒየንስ ሊግ የሚያሸንፈል። ምክንያቱም ጨዋታውን ለምሳሌ ማውሪኒዮ ከዚህ በፊት በቻምፒየንስ ሊግ የፔፕ ጋርዲዮላ ያንን የሚገርም ቡድን ጉድ ሰርተውት ነበረ።
ስትራቴጂ ይዞ በመጣ ነው። አንድ ጨዋታ ይሄ የሊግ ጨዋታ ስላልሆነ ቻምፒዮንስ ሊግ የሞመንት ነው፣ የአንድ ሞመንት ስለሆነ ዘ ቤስት ስትራቴጂ። አርሴናል ብዙ ኤክስጂዎች ነበሩት ኳሱን ፖሰስ በማድረግ ከመጀመሪያው 20 ደቂቃ ውጭ ባለው ሚኬል አርቴታ እንደተናገረው ከሆነ ኦልሞስት ዶሚኔት አድርገው ነው የተጫወተው። ነገር ግን ምንም እድላቸውን አልተጠቀሙ። ይሞክራሉ እድለም ፔናልቲ ቦክስ ውስጥ ይገባሉ፣ እድላቸውን አይጠቀሙም ፋይናል ሰርድ ውስጥ ማለት ነው። ፒኤስጂዎች ደግሞ ያላቸውን እድል ትንሽ ይጠቀሙታል፣ ወዲያው ወደ ጎል ይቀይሩታል። ስለዚህ በዚህ ምክንያት ነው ስትራቴጂ ሰርቶላቸዋል ማለት ነው። ግን ያም ሆነ ግን አርሰናል ግን ፌቨራይት በጣም ደስ የሚል ቡድን ነበረ ስናየው ማለት ነው። ዋንጫውንም ዲዘርቭ የሚያደርግ ቡድን ነበረ። ነገር ግን ያው የተሻለ ስትራቴጂ ይዞ የገባው ቡድን በልጦ አሸንፎታል። ያም ሆነ ግን አርቴታ ሚኬል አርቴታ ምን አይነት አሰልጣኝ መሆኑን ወርልድ ክላስ የሆነ አሰልጣኝ መሆኑን ያሳየበት ነው። ዋንጫውን ለጥቂት በአንድ ጨዋታ ልዩነት ነው ማንቸስተር ሲቲ ባለፈው የወሰደባቸው፣ ከዚህም በፊት እንደዛው ማለት ነው። ስለዚህ ያለፉን 3 ዓመታት ሚኬል አርቴታ ተፎካካሪ አድርጎታል። አርሰናል ባለፉት ኦልሞስት ከ10 ዓመት በላይ በጣም ስትራግል በእንደዚህ አይነት ደረጃ የሚጠበቅ ቡድን አልነበረም። በተለይ ቬንገር ከለቀቁ በኋላ ደግሞ በጣም ጥሩ የሚባል ደረጃ ላይ አልነበረም። ስለዚህ ከቅርብ ጊዜ ወዲህ ባለፉት 10 ዓመታት ውስጥ ምርጡን አርሰናል ያየንበት የሚኬል አርቴታው አርሰናል ነው ማለት ነው። በጣም ኳስን መሰረት አድርጎ የሚጫወት ነው። ተፈሪነቱን የጨመረ ነው። ነገር ግን ይህ ሁሉ እንዳለ የቀጣይ ዓመት የአርቴታ ነገር አውት አርቴታ የሚባል ነገር እየተጀመረ ነው። ቀጣይ ዓመት ዋንጫ ማያመጣ ከሆነ አርቴታ መሰናበት አለበት የሚል ነገር ደጋፊዎቹ እያነሱ ነው። ከዚህ አንጻር ነው ደጋፊዎቹን ልንናገራቸው የምንችለው። እንደሚታወቀው አንድ አሰልጣኝ አውት የሚባልበት ደረጃ ላይ ነው ወይ አርቴታ ያለው ስንል እንጠይቃለን። ለምሳሌ አሁን ሁለተኛ መውጣትን የአርሰናሎች በጣም የሚገርመው ነገር ሁለተኛ መውጣትን እንደ ወራጅ ቀጠና እንዳለ ክለብ ወይም ደግሞ ከፕሪሚየር ሊጉ እንደመውረድ ሁላ እየቆጠሩት ነው። ምንም ደስተኛ ራሱ አይደለም። እንደምታውቁት ቼልሲ ያን የመሰለ ክለብ እንኳን አውሮፓ ቻምፒዮንስ ሊግ በመግባቱ ምን ያህል ሰለብሬት እንዳደረገ እናውቃለን። ያኔ ትልቅ የነበረ ክለብ አሁን እዚህ ደረጃ ላይ የደረሰው ምንድነው? ወርዶ ስለነበረ ነው እንደምናውቀው ማለት ነው። አርሰናሎች ሰከንድ በመጨረሳቸው ምንም አይነት ደስታ የላቸውም፣ ጭፈራም የላቸውም። ኤክስፔክቴሽናቸው በእርግጥ እንዳለ ለዋንጫ ነው። ነገር ግን ዋንጫ ባያመጣላቸውም አርቴታ ግን ዋንጫ ያላመጣ ነው በአንተ ምክንያት ነው ተብሎ ሊባረርበት የሚችልበት ደረጃ ላይ አይደለም ያለ ነው። በነገራችን ለምሳሌ ቀጣይ ዓመት ራሱ አርቴታ ሁለተኛ ቢወጣ ምን አይነት ፐርፎርማንስ ያሳያል፣ በምን አይነት ብቃት፣ በምን አይነት ምክንያት ዋንጫውን አጣ ተብሎ ሊታሰብበት ይገባል። የፓትሪክ ኤቭራ በእርግጥ ጥሩ አስተያየት አይሰጥም። በእርግጥ ግን አንዳንድ ሀሳቦችን መውሰድ እንችላለን። የአርሰናል እኮ ችግር ክለቡ ደጋፊዎቹ ናቸው፣ አሰልጣኙም አይደለም ክለቡም አይደለም አለ። እዚህ ጋር ብዙ ጥያቄ እናነሳለን። ብቻ አርሰናል ብቻ ነው ደጋፊዎች ብቻ ናቸው ማለት አንችልም። ነገር ግን ብሎ ተናግሮ ነበረ። በቃ ይህ ሲዝን እንዳለቀ ቀጣይ ዓመት ዋንጫ ይመጣል ነው። ለምሳሌ ሊቨርፑሎች ክሎፕ የዓለማችን ምርጥ አሰልጣኝ የተባለው ወይም የሊቨርፑል የምንጊዜም አሰልጣኝ የተባለው 9 ዓመት ሙሉ አንድ ፕሪሚየር ሊግ ዋንጫ ነው ያነሳው፣ አንድ ቻምፒዮንስ ሊግ ነው ያነሳው። አርቴታ ገና 9 ዓመት ሆኖ ነው እንግዲህ አናቅም። ነገር ግን ሁለተኝነት መውጣትም ሶስተኛም ወጥቷል ክሎፕ። ነገር ግን የሊጉ መጨረሻ 8ኛ ሞቶ ያውቃል። በመጀመሪያ አካባቢዎች በጣም ታግሰውታል። ከዛ በኋላ ቡድኑን ከፍ እያደረገ እየገነባው ብራንዶን እየጨመረው መጣ። የሊቨርፑልን ተስፋቸውን እያለመለሙ ወደ ዋንጫ ፉክክር አመጣ። ዋንጫ ፉክክር የማይጠበቁ ክለቦች ነበሩ ሊቨርፑሎች እንግዲህ እንደሚታወቀው ማለት ነው። ነገር ግን ብራንዳቸውን ጨመረው። ለዋንጫ የሚጠበቅ ቡድን ይበላል አይበላም ከሲቲ ጋር ፉክክር ውስጥ ነበር። ከዛስ ከአርሰናል ጋር ለ3 ይፎካከሩ ነበር። ከዛ ባለፈ ዋንጫ ግን አልበላም። ግን አሁንም ምርጥ ብለው ይታገሱት ነበር ሊቨርፑሎች። ለምንድን ነው? ምን ያህል ዋጋውን እንደጨመረው በምን ያህል ብቃት እየተጫወተ እንደሆነ አውቀዋል። ዋንጫ ማምጣት ብቻ አይደለም የአንድ አሰልጣኝ ግብ። በእርግጥ አሰልጣኝ ይባረር የሚባለው ሁለተኛ ስለወጣ ወይም ዋንጫ ስላላመጣ አይደለም። አርሰናሎች ይህንን ለምን እንደዘነጉት እኔ አላቅም። የትኛውም ክለብ ለምሳሌ ኦዴጋርድ ነው እየተቹበት ያለ። አሁን ኦዴጋርድ የሚገርም ተጫዋች ነው። ራሱን እያሻሻለ ቤስት የሚባልበት ደረጃ ላይ ነበር። ዘንድሮ ግን አልተሳካለትም በደንብ ከጉዳት ጋር ተያይዞም በቃ አንዳንድ ጊዜ አንዳንድ ተጫዋቾች እንደዚህ አይነት ሞመንት ያሳልፋሉ። መታገስ ነው፣ ይመለሳሉ። ያንን ተጫዋች ሄልፕ ከማድረግ አይዞ ከማድረግ ይልቅ ይውጣልን ከክለባችን በሱ ምክንያት ነው ዋንጫ ያጣ ነው ምናምን። ደግሞ ያን ያህል እኮ እንደዚህ ወረደ ብቃት እኮ አላሳየም ከሚጠበቀው አንጻር ስለወረደ ነው እንጂ ካፒቴንነቱ ይነጠቅ እንደዚህ የሚል ክለብ እኔ በህይወት አይቼ አላቅም። ማለት የሆነ ጥፋት ለምሳሌ ዳርዊን ኑኔዝን አሁን የሊቨርፑል ደጋፊዎች ይተቹታል። ዳርዊን ኑኔዝን የሚተቹት ምንም ጥሩ ሆኖ ስለማያውቅ ነው።
ኦዴጋርድን በዛ ደረጃ መተቸት አንችልም። ኦዴጋርድ ምንም ጥሩ ሆኖ የማያውቅ ተጫዋች አይደለም። የሆነ ጊዜ እኮ የክለባቸው እስትንፋስ ነበር፣ በጣም የሚኮሩበት እሱ አለን እኮ የሚባል ነበር። ባለፉት ዓመታት ካፒቴን ነበረ። በጣም ይወደድ ትልቅ ግልጋሎት የሰጣቸው ወርልድ ክላስ ነው። እንደው ከነ ደብሮይኔ ጋር ሁሉ እየተፎካከረ ማን ይበልጣል ወደፊት ይሄ ልጅ እነ ደብሮይኔን መተካት ይችላል ተብሎ ግምት የሚሰጠው ነበር። የሆነ ጊዜ ብዙ አመት ምርጥ ሆኖላቸው አንድ ሲዝን እንደዚህ ስለሆነባቸው እንደውም የተወሰኑ ጨዋታዎች ላይ ማለት ነው ጥሩ ነበር እኮ አንዳንድ ጨዋታዎች ላይ ጥሩ ነበረ። ደግሞ ከአሲስት ከማድረግ በላይ ደግሞ ቡድኑ ኦፍ ዘ ቦል ከኳስ ውጪ የሚያደርገው እንቅስቃሴ ቡድኑን በጣም ይረዳል። ማኔጅ የሚያደርግበት መንገድ ጥሩ ነው። ተጫዋቾችን ኮኔክት የሚያደርግበት ፍሎ እንዲኖረው አርሰናል የሚነግርበት መንገድ ጥሩ ነው። የእሱን ፐርፎርማንስ ጎል ስላላገባ የተለመደው ሹቱን ስላላገባ ኳስ ስለሳተ ስለተነጠቀ የተወሰነ ጨዋታዎች ላይ በቃ ጭሁበት ውጣ አትረባም እንደዚህ አይባልም። ገብቷቸዋል። ዳርዊን ኑኔዝ እንኳን እንደዚህ አልተባለም። ሊቨርፑል ውስጥ ቢጠላ እንኳን ይገባዋል። ኳስ ሚስ ያደርጋል። ምርጥ ሆኖላቸው አያገም። ስለዚህ ይተቹታል ብዙ ጊዜ አንዳንድ ነገር ግን ክለቡ ማሊያ እስካረገ ድረስ ግን እንደሚታወቀው የሊቨርፑል ደጋፊዎች ደጋፊ ናቸው። ከዚህ ነው መማር ያለብን። የሊቨርፑል ሻምፒዮንስ ሊጉን ሳይበላ ሁለተኛ መጥቶ ሲመጣ እንዴት እንደተቀበሉ ሰለብሬት እንዳደረጉት እናውቃለን። ሁለተኛ ሆኖ ጨርሶ እንኳን የማንቸስተር ሲቲ ሻምፒዮንስ ሊግን በልቶ ካመጣው ድባብ ይልቅ ሊቨርፑል ሁለተኛ ሆኖ ያመጣው ውጤት ድባብ ሰለብሬት ያደረጉበት መንገድ የሊቨርፑሎች ይበልጣል። ድጋፍ እንደዚህ ነው የክለብ ድጋፍ። ነገር ግን ሚኬል አርቴታና ኦዴጋርድን ትሪት የሚያደርጉበት መንገድ ልክ የውድቀታቸው መነሻ እነሱ እንደሆኑ ማለት ምን ያህል ክለቡን ሄልፕ እንዳደረጉት እነዚህ ሁለት ሰዎች አርቴታም ሆነ ኦዴጋርድ እናውቃለን። ነገር ግን በምን አይነት መንገድ ክሪቲሳይዝ እንደሚያደርጓቸው እኔ አላውቅም። ምን አይነት ዲሉዥናል ናቸው እየተባለ ነው የአርሰናል ደጋፊዎች። ይህንን በተወሰነ መንገድ ይጋራል። እኔ የአርሰናል ጨዋታ ከሚማርከኝ በተለይም የአርቴታ ቡድን በጣም ከሚማርከኝ ሰዎች ውስጥ አንዱ ነኝ። እኔ አርቴታም በጣም አድናቂው ነኝ። አርሰናልን በጣም ለማየት አሁን የትኛውም ጨዋታ አለ ከተባለ የኔ ፌቨራይት ቡድን አሁን አርሰናል ነው ለማየት የሚያጓጓኝ ከየትኛውም ክለብ ማለት ነው። አይቼው ጨዋታው የሚጥመኝ የአርሰናል ነው፣ ደስ ይለኛል ቡድኑ ማለት ነው። ስለ ጥላቻ ሳይሆን ነገር ግን እንደ እግር ኳስን ስናወራ እንደ ገለልተኛ ሆነን ስናየው ግን የአርሰናል ደጋፊዎች ችግር ይሄ ይመስለኛል። በጣም ከመጓጓት የተነሳ ሊሆን ይችላል። በእርግጥ ብዙ ዋንጫዎችን ካለማግኘት የደጋፊ ጫና አለባቸው። ብሽሽቁ በጣም አለ። ገብቷቸዋል። አሁን ቶተናም እንኳን ያበሽቃቸዋል። ያኔ ገብቶ ማለት 17ኛ የሆነ ቡድን የወራጅ ቀጠና የመጨረሻው ቡድን እኮ ነው ከወራጅ ቀጠናው እንጂ ግን ያበሽቃቸዋል። እኔ አለኝ የአውሮፓ አንዳንድ ጊዜ በድል የተገኘን ዋንጫ ሁሉ ከብቃት ጋር ለምሳሌ ቼልሲ ባርሴሎና አሸንፈው አግኝቷል። የዛን ጊዜ የቼልሲ ዋናው አሰልጣኝ ተባሮ ዲማቲዮ በምክትል አሰልጣኛቸው ነው የተጫወቱት። ምክንያቱም ፐርፎርማንሳቸው ፕሪሚየር ሊግ ላይ ጥሩ አይደለም፣ ቶፕ 6 ውስጥም አይደሉም። በወርስት በሆነ መንገድ እየጨረሱት ስትራግል እያለ አሰልጣኙ ተባሮ ምክትል አሰልጣኙ ይዟቸው ነበር እና ሻምፒዮንስ ሊግ ላይ ግን ሄዱ። ሻምፒዮንስ ሊግ ላይ ሲሄዱ ግን በብዙ እድል ነው ያሸነፉት። ሜሲ ፔናልቲ ሳተላቸው በመከራ አሸነፉት። ተከላክለው እንደምንም ዋው ተባለ። በነድሮግባ ኢንዲቪጁዋል ብቃት ምናምን እንዲሁም ደግሞ ባየር ሙኒክን እሱንም ሮበን ፔናልቲ ስቶላቸው ያን ባየር ሙኒክ የሚገርም ቡድን ነበር የዛኔ። ባርሴሎና የሚገርም የነ ሜሲ ፕራይም ነበር። በቃ 93 ጎል 90 ስንት ጎል ምናምን ያገባበት 91 ጎል ምናምን ያገባበት አስቡት። ያን ቡድን ጥሎ ሄደ። የትኛው ዘወርስቱ የእንግሊዝ ወርስት የሆነ ሲዝን እያሳለፈ ማለት ነው ቼልሲ። ከዛም ቻምፒዮንስ ሊግ ስለበላ ብቻ ቀጣይ ዓመት ተሳታፊ ሆነ እንጂ ቶፕ 5 ውስጥ ሁላ አልነበረም ያኔ። ነገር ግን አያችሁ እንዴት ስኬት እንዴት እንደሚገለጽ። እንደዚህም ይሆናል አንዳንድ ጊዜ ቻንስ ጉዳይ ነው ዋንጫ ማምጣትና አለማምጣት ማለት ነው። የአንድ ጨዋታ ልዩነት ነች ዋንጫ ሰጣች። ነገር ግን ቡድኑን ግን እንዴት እንደቀየሩ አርሰናል ተፈርነቱን ብራንዱን እንዴት እንደጨመረላቸው ግን ይታወቃል አርቴታ። ስለዚህ እንዴት ነው አሰልጣኝ አውት የሚባልበት ደረጃ ላይ አይደል? አውት የሚባለው እኮ በጣም አሁን ወደ 5ኛ የሚወጣ የሻምፒዮንስ ሊግ ተሳትፎ መግባትና አለመግባት አጣብቂኝ ውስጥ የሚገባበት ቡድን አሰልጣኝ ሲሆን ማለት ነው። ገብታችኋል? ከዋንጫ ተፎካካሪነት አሁን 3ኛ ወደ 4ኛነት እየመለሳቸው ቢሆን አርቴታ አውት የሚባልበት ደረጃ ላይ ሊደርስ ይሆናል። ማያሳምን ጨዋታ እየተጫወተ ቢሆን አስቡት። የሚያሳምን ጨዋታ ተጫዋች ተጎድቶበት ብቸኛው የአርሰናል ክለብ ነው በዚህ ልክ ተጫዋች የተጎዳበት። በጣም ሊጨበጨብለት የሚገባ አሰልጣኝ እንዴት ማኔጅ አድርጎ ቡድኑ እንዳስቀጠል ያ ሁሉ ጉዳት እያለበት ያ ሁሉ ፕሬሸር እያለበት እንዴት እንዳስቀጠለው እናውቃለን። አርቴታ ከዚህ ሁሉ ፕሬሸር ጋር ዋው የሚያስብል ስራን እየሰራ ሪዝን ያበዛል። ዋንጫ ካላመጣ አውት እንዴት ይባላል? አስቡት። ብዙ ተጫዋች በሚፈልገው መንገድ በፈለገው ሰዓት ድንገት አይገዛለትም። እንደ ፔፕ ጋርዲዮላ አይታቸዋል። እነ ሊቨርፑል ስኳዳቸው በጣም ብዙ ነው። እንደፈለገ እንደዚህ ተጫዋችን መግዛት ማይችል የአርሰናል የክለብ ችግር ይታወቃል። በእርግጥ ብዙ ተጫዋቾችን ቢገዛም ግን በቂ አይደለም። ስኳድ ገና ያስፈልገዋል አርቴታ ራሱ ማለት ነው። እንደፈለገ የማይሆንለትን አሰልጣኝ በዚህ ሁሉ ውስጥ
ከነ ፔፕ ጋርዲዮላ ጋር እንደፈለጉ ተጫዋች መግዛት ቢችሉ ብር የሚረጭላቸውን አሰልጣኞች ተፎካክረው ዋንጫ አምጣ እያሉ ማስጨነቅ ለዛውም የሰራውን ነገር ፎርጌት በማድረግ ይከብዳል። ዋንጫ ሳያመጣ ይቆይ እኮ አይደለም ግን አውት የሚባልበት ደረጃ ላይ አይደለም። ኦኬ ቶለሬት የሚደረግ ነው። በቃ በምን አይነት ብቃት እዚህ ደረጃ እንደደረሳቸው ያወቁ ኦዴጋርድ በተለይ ኦዴጋርድ በጣም የሚገርም ነው። ይውጣ በቃ እንደውም አንዳንድ የአርሰናል ደጋፊዎች ሲሳለቁ ነበረ። በቃ ላይፍ እንዲህ ነው። በቃ የሆነ ጊዜ ትጠቀማለህ ከዛ በኋላ ትረሳዋለህ አይነት ነገር እንደዚህ። ይሄ በጣም ሎያል ያልሆኑ ደጋፊዎች ናቸው። ይገርመኛል። በእርግጥ ሁሉም አይደሉም ሎያል የሆኑ ደጋፊዎች አሉ። ግን ያው ሚዲያውን ስታዩት ግን አንዳንድ ጊዜ ሚዲያም ላይ ያሉትን አርሰናል ደጋፊዎች እንዲሁ ስሜታዊ ይሆናሉ። በእርግጥ ይገባኛል። ከብዙ ስትረስ ሊሆን ይችላል። ያም ሆነ ግን አርቴታ እንደዚህ የሚባል ደረጃ አይደለም። ኦዴጋርድም እንደዚህ የሚባል ደረጃ አይደለም። እና ከሌሎች ክለቦች አንዳንዴ የሚለዩት የአርሰናል ደጋፊዎች እነዚህ በአርሰናል ደጋፊዎች ምክንያት ግን ይሄ ቡድን ከፈረሰ ግን እርግጠኛ ሆኜ ልንገራቸው አርሰናል የነ ቼልሲ ዕጣ ነው የሚደርሰው። ይሄ ቡድን ከተበተነ እንደዚህ አይነት ጫና እየመጣበት ተጫዋቾች ስነ ልቦናቸው የሚጎዳ ከሆነ ዋንጫው ሁለተኛነቱን እንዲናፍቅ ነው የሚሆነው ይሄ ቡድን ወደፊት። ምናልባትም የተንሸራተተ እንደነ ቼልሲ ለቻምፒዮንስ ሊግ ለመግባት የሚፎካከር እሱንም ደህና አሰልጣኝ። ምክንያቱም ቲም መገንባት በጣም ይከብዳል በአንድ ጊዜ። በተለይ ደግሞ የአርሰናልን ቲም ደግሞ መገንባት በጣም ይከብዳል። ቼልሲ እንኳን አንድ ቡድን እንዴት ስትራገል እያደረገ እንደሆነ ተመልክቱት። የሆነ ጄኔሬሽን ሲያልፍ አዲስ ጄኔሬሽን ማምጣት ይከብዳል። ማንቸስተር ዩናይትድ እንዴት ስትራገል እንዳደረገ በተለይ 10 ዓመት ሙሉ የሆነ ጄኔሬሽን አለፈ፣ አሰልጣኙ አለፈ፣ እንዴት ከባድ እንደሆነ አስቡት። ደጋፊዎችና የክለቡ ሌሎች ሰዎች ጣልቃ የሚገቡበት እጃቸው የሚሰዱበት ነገር እንደዚህ ነው የሚያደርገው ክለቡን ማለት ነው። ስለዚህ ከዚህ አንጻር ነው የአርሰናል ደጋፊዎች በዚህ አይነት አቋማቸው በዚህ አይነት ሳያስተውሉ የሚያወሩትን ነገር በስሜት የሚያደርጉትን ነገር ከቀጠሉ ሜቢ አርሰናል ሊጎዳ ይችላል እና አርቴታን በቀላሉ የሚያጣ ከሆነ እነዚህ ተጫዋቾችን ስነ ልቦናቸውን በቀላሉ የሚያጣ ከሆነ አብረው ሰፖርት ማድረግ ነው ያለባቸው። እንዴት ከጉዳት ጋር እየታገሉ እንዳገለግሏቸው እኔ አላውቅም። የትኛውም ቡድን እንደዚህ አድርጎ አያውቅም። ከጉዳት ጋር እየታገሉ አሰልጣኙና ተጫዋቾቹ በምን ያህል መጠን ኮላብ አድርገው ይህን ውጤት እንዳስጠበቁት ሁለተኝነቱን እኔ አላውቅም። በጣም ክብር ይገባቸዋል። እንደነ ቶተናም እኮ ሊሆን ይችላል ወርድ በቃ ተጫዋች ጉዳት አለብኝ ብሎ መውረድ ይችላል። እንደነ ቼልሲ መውረድ ይችላል። ተጎድቶባቸው ነው ተጫዋቾች። እነ ቼልሲም ቢሆን እንደዚህ ሆኑት እነ ቶተናም ዩሲ። ከዚህ አንጻር በጣም ክሬዲት የሚያሰጥ ነው። ነገር ግን ደጋፊዎች ሎያል በማይሆኑበት ጊዜ ተጫዋቾች ይታክታቸዋል። አሰልጣኝም ሊታክቱ ይችላል። ውጣ ከተባለ እንግዲህ ጫናው ደግሞ ሲበዛ የክለቡ እንትኖችም ሌላ ነገር ሲፈልጉ የወረደ ክለብ ሊሆን ይችላል ወደፊትና ከዚህ አንጻር ነው። እናንተስ እንዴት ታዩታላችሁ? ይሄ ነገር ልክ ነው ወይ የሚለው ለእናንተ መጠየቅ ፈልጋለሁ። በያላችሁበት መልካም ቆይታ።